ሰላም የማማስ ቲዩብ ቤተሰቦች ክሪቲካል ቲንኪንግ የሚል ሳብጀክት ለማየት እንሞክራለን ዋና ኢንትሮዳክሽኑ ነገር ግን ስለ ክሪቲካል ቲንኪንግ ከማለፋችን በፊት ሚኒንግ ኤንድ ኔቸር ኦፍ ፊሎሶፊ ለማየት እንሞክራለን የፍልስፍና ትርጉምና ኔቸሩ ምንድነው ፊሎሶፊ ወይም ደግሞ ፍልስፍና እንለዋለን ስለዚህ ፍልስፍና ምንድነው የሚል ለማየት እንሞክራለን Philosophy is the study of general and fundamental problems concerning matters such as existence, knowledge, beauty, ethics. በጣም ብዙ ፖይንቶች ማንሳት እንችላለን ስለዚህ ፍልስፍና በጣም እጅግ ሰፊ ነው ፍልስፍና ምክንያቱም ራሱ የቻለ ዲፓርትመንት አለው እጅግ በጣም ሰፊ ነው ፍልስፍና በተለይ በድሮ በግሪክ ፊሎሶፈሮች በነበሩበት በእነ ሶቅራጦስ አሪስቶትል በፍልስፍና ብዙ ነገሮች ይዳሰሱ ነበር እነ ኬሚስትሪ እነ ፊዚክስ እና ማትማቲክስ ሂስትሪ ሳይኮሎጂ ሁሉም ህግ በፍልስፍና ስር ይዳሰሱ ነበር ማለት ነው ሶ በጣም ሰፊ ነው ስለዚህ ፍልስፍና ኢቲሞሎጂካሊ ዲፋይን ለማድረግ እንሞክራለን ወይም ደግሞ በስሩ ቃሉ ስለዚህ ፍልስፍና የሚያጠናቸው ፖይንቶች እና ኤግዚስተንስ ኖሌጅ ቢዩቲ ኢቲክስ ሎጂክ የመሳሰሉ ሪያሊቲ እነዚህ ፖይንቶች ከብዙዎች በጣም ጥቂቶች ናቸው እነዚህ በስፋት ለመዳሰስ ይሞክራል በስሩ ቃሉም ዲፋይን ለማድረግ ስንሞክር እዚህ ጋር ኢቲሞሎጂካሊ ወይም ደግሞ ስሩ ቃሉ ወይም ከግሪክ አመጣጡ philosophy comes from two Greek words philo and sophia so which ምን ማለት ነው love of wisdom ወይም ደግሞ ጥበብን መውደድ ጥበብን ማፍቀር ማለት ነው በኢቲሞሎጂካሊ ዲፋይን ለማድረግ ስንሞክር ስለዚህ ፍልስፍና እዚህ ጋር በጣም ሶስት መሰረታዊ ፖይንቶችን ይዛል የመጠየቅ ዲስከስ የማድረግ እነዚህ ሁለቱ ጥያቄ ምክንያቱም ፋንዳሜንትስ ፊሎሶፊ is the science of asking ይባላል የመጠየቅ ሳይንስ ይባላል ምክንያቱም ስንጠይቅ ነው ጥያቄ ሲኖር ነው መፍትሄ የምንፈልግለትና ጥያቄ መጠየቅ በጣም እጅግ የፊሎሶፊ አንደኛው ትልቁ ፖይንት ነው ከዛ በኋላ ዲስከሽን ነው አርጊመንት ይኖራል ክሪቲካል ቲንኪንግ ይኖራል አርጊመንት ይኖራል እነዚህ ሶስቱም ፖይንቶች በጣም ወሳኝ ፖይንቶች ናቸው ማለት ነው በፍልስፍና አይን Philosophy is a rational and critical enterprise that tries to formulate and answer fundamental questions. ስለዚህ ፋንዳሜንታል መሰረታዊ የሆኑ ጥያቄዎችን ያነሳል ለምሳሌ ኢንቴንሲቭ አፕሊኬሽን ኦፍ ሪዝን ስለዚህ ሪዝን በስፋት ይጠቀማል ማለት ነው በፍልስፍና ሎጂክ በጣም ከፍተኛ ቦታ ነው ያለው ወይም ደግሞ በጣም መሰረታዊ ነው ሎጂክ ምክንያቱም ሪዝኒንግ በጣም መሰረታዊ ነው ጥያቄዎች ሲነሱ እና መፍትሄ ሲፈልግላቸው ወይም ደግሞ ሶሉሽን ሲኖራቸው so እዚህ ጋር በጣም በስፋት ማየት የምንሞክረው ኢንቴንሲቭ አፕሊኬሽን ኦፍ ሪዝን ፍልስፍና ሎጂክ ወይም ደግሞ ሪዝን በደንብ ይጠቀማል ማለት ምክንያቱም ምክንያታዊነት መሆን አለበት አንድ ፍልስፍና የፍልስፍና ሐሳቦችን ስታነሳ ነገሮችን በፍልስፍና አይን ስታያቸው ወይም ደግሞ ነገሮችን ጥያቄ ስትጠይቅና ለጥያቄዎች መልስ ስታመጣ ወይም ደግሞ አርጊው ስታደርግ በሪዝን መሆን አለበት ማለት ነው ዝም ብሎ በተፈቀደ ወይም ደግሞ ብላይንድሊ ሳይሆን ራሽናል ቲንኪንግ ወይም ደግሞ ሪዝን በጣም ኢምፖርታንት ነው በሎጂክ rational criticism and analysis of arguments እነዚህ ስለዚህ ሶስቱ በጣም መሰረታዊ ናቸው ማለት ነው በፍልስፍና intensive application of reason ወይም ደግሞ ሎጂክ ወይም ደግሞ አመክንዮ ልንለው እንችላለን rational criticism criticize እንኳን ስናደርግ rational መሆን አለብን ማለት ነው የሰዎችን ሐሳብ criticize ስናደርግ based on logic መሆን አለበት ወይም ደግሞ blindly criticize ማድረግ ሳይሆን ወይም ዝም ብለን ከመሬት ተነስተን ክሪቲሳይዝ ማድረግ ሳይሆን ራሽናል መሆን አለበት based on evidence ማለት ነው ወይም ደግሞ በመረጃ ተደግፈን ወይም ደግሞ አሳማኝ የሆኑ ሐሳቦችን በማንሳት ክሪቲሳይዝ ማድረግ እንችላለን ማለት ነው analysis of arguments ይሄም በተጨማሪ ዋና ፖይንት ነው አርጊመንቶች አናላይዝ እናደርጋለን ወይም ደግሞ አርጊው ስናደርግ ከፍተኛ የሆነ የአናሊሲስ ሲስተም ይኖረዋል ማለት ነው ስለዚህ ኢንቴንሲቭ አፕሊኬሽን ኦፍ ሪዝን ራሽናል ክሪቲሲዝም ኤንድ አናሊሲስ ኦፍ አርጊመንት እነዚህ በስፋት በፍልስፍና እንጠቀምባቸዋል ማለት ነው የዛሬ ዝግጅታችን ይሄንን ይመስል ነበር ቪዲዮውን እንደወዳችሁ ተስፋ እናደርጋለን በቀጣይ ዝግጅታችን እስከምንገናኝ መልካም ቆይታ